ሞቶልሃል ላንተ ኃጢያት ዋጋ ከፍሏል ተሰቅሏል ስለዚህ እመን ትድናለህ አሉ ለየትኛው ኃጢያት ብዬ ስጠይቃቸው ከአዳም ለወረስከው ይላሉ የመጀመሪያው ጥያቄ እዚህ ላይ ነው ኃጢያት እንዴት ነው በውርስ የሚተላለፈው ችንዛፍ እንዳትቀርቡ ብሎ ትእዛዝ የሰጠው ጌታ አላህ ለሁለቱ ወላጆቻችን ነው እኛን አይመለከተንም አልተወለድንም አልተፈጠርንም በዘመኑ አልነበርንም የኃጢያቱም የድርጊቱ ተካፋይ አይደለንም ይሄን ትእዛዝ በሰይጣን አሳሳችነት እነሱ ወስደው የበሉ ጊዜ መጠየቅ ካለባቸው ማን ነው መጠየቅ ያለበት እነሱ ናቸው እንጂ እኛ ልጆቻቸው አይደለንም አልተሳተፍንማ ተፈረደብኝ በአደም ስራ ነው ጥሩ ተስፋ ቆርጫ ዝኜ ይያለ ይሄው ሰው ምን አለኝ ግን አብሽር አይዞ አሁን ኃጢያት ተደምስሶልህ ገነት ትገባለህ ኃጢያት ተደምስሶም ገነት የገባው አንተ ንስሐ ስለገባህ አይደለም የጽድቅ መልካም ስራም ስለሰራህ አይደለም ከ2000 ዓመት በፊት ክርስቶስ ኢየሱስ በቀራንዮ መስቀል ላይ ደሙን ስላፈሰሰልህ ዋጋ ስለከፈለልህ ነው አሃ ስጠፋም በሌላ ሰው ስድንም በሌላ ሰው ስራ ነው በዚህ መሃል በኔ ህይወት ላይ ለመዳኔም ለመጥፋቴም ሚናውን የሚጫወቱት ሁለት የተለያዩ አካላት ናቸው ማለት ነው ትክክለኛ ጥያቄ ነው ስለዚህ ለትክክለኛ ጥያቄ ደግሞ ትክክለኛ መልስ ያስፈልጋል ስለዚህ ቪዲዮውን እስከመጨረሻው እንድትከታተሉትና ከዛን ሰብስክራይብ እንድታደርጉልኝ ላይክም እንድታደርጉልኝ ሼርም እንድታደርጉልኝ በጌታ ፍቅር አጥብቄ ጠይቃችኋለሁ እንደዚህ አይነት ጥያቄ በሙስሊም ወንድሞቻችን እናቶቻችን ጋር ብቻ ሳይሆን በክርስትና ሃይማኖት ውስጥ ሆነው እንኳን ይሄን ነገር ጥያቄ የሆነባቸው ብዙ ሰዎች አሉ ሳይጠይቁ ቀርተው እንደዚሁም ደግሞ ሳይመለስላቸው ቀርተው የኖሩ ሰዎች ስላሉ ይሄ መልስ ለክርስቲያኑም ለሙስሊሙም ለአቡ ሄደርም መልስ ይሆንልኛልና እስከመጨረሻው ድረስ ቆይታችሁን ከኔ ጋር እንድታደርጉ በድጋሜ ጠይቃችኋለሁ እንግዲህ ሐዋርያው ቅዱስ ጳውሎስ ሲናገር በአንድ ሰው በኩል በደል ወደ ዓለም እንደገባ በአንድ ሰው በኩል ደግሞ በደል ከዓለም እንደተወገደ ተናግሯልና እንደዚሁም ደግሞ ኡስታዙ ሲጠይቅ በአንድ ሰው በኩል ሞተሃል ተባልኩኝ ኃጢያተኛ ነኝ ተባልኩኝ በአንድ ሰው ደግሞ በኩል ደግሞ ድነሃል ተባልኩኝ እኔ በሁለቱ መሃል ሮቦት ነው የሆንኩት ምክንያቱም ባላወቅኩበት ነገር ኃጢያተኛ ተባልኩኝ እንደዚሁም ደግሞ ባላወቅኩበት ደግሞ አሁንም እመን ድትድናለህ ተባልኩኝ እዚህ ጋር የኔ ሚና ምንድነው ስለዚህ በዚህ ሰበብ ወደ ማይሆን መንገድ እየነዱ ነው የሚል ጥያቄ ነው የነሳው የኡስታዙም ጥያቄ በጣም ትክክል ነው እንደዚሁም ደግሞ ሐዋርያው ቅዱስ ጳውሎስም የተናገረው ትክክለኛ ነው ነገር ግን አንድ ሚስጥር አለ እኔ ከዛ በፊት ጥያቄን ከማቅረብ በፊት አንድ ጥያቄ ልጠይቅ ወይ ኡስታዝ አቡ ሄደርን ልጠይቅ እንደዚሁም ደግሞ አንድ ሚስትሬክስ ምንለው ተፈጠረ ወይስ ተወለደ አንድን ሰው ተፈጠርክ ወይስ ደግሞ ተወለድክ ብዬ ብጠይቀው ተፈጠር ያለውም ተወልጃለሁም ብሎ ሊመልስልኝ ይችላል መቼ ተፈጠርክ መቼ ተወለድክ ብዬ ብጠይቀው የተወለደበትን ጊዜ ብቻ ሊነግረኝ ይችላል እንጂ የተፈጠረበትን ጊዜ ሊነግረኝ አይችልም ትልቁ ሚስጥር ይሄ ነው እንግዲህ እዚህ ጋር ሐዋርያው ቅዱስ ጳውሎስ ሲናገር በአንድ ሰው በደል ብዙዎቹ ሞተዋል አለ እንግዲህ የተፈጠረው አዳም ነው ስለዚህ አዳም በሰራው ስተት ሁላችንም ለምን በደለኞች እንሆናለን ሁላችንም ለምን የሞት እንሆናለን የሚለው ጥያቄ ጋር ልምጣ ስለዚህ እግዚአብሔር አምላካችን ለአዳም ምን ብሎት ነበር ከገነት ዛፍ ሁሉ ፍሬ ትበላለህ ነገር ግን ክፉና መልካሙን ከሚያሳውቀው ፍሬ አትበላም በበላ ጊዜ ሞትን በገዛ ፈቃድ ትሞታለህ ብሎታል አዳም በላ ሞተ ስለዚህ ሞት በአዳም በኩል ወደ ሰው ልጆች ገባ ይላል አሁን ትልቁ ሚስጥር ያለው እዚህ ጋር ነው የሰው ልጅ የተፈጠረው የተወለደበትን እንጂ የተፈጠረበትን ቀን አያውቅም ግን መጽሐፍ ቅዱስ አንድ ነገር ብሎታል የሰው ልጅ በስድስተኛው ቀን እንደተፈጠረ አዳም እንደተፈጠረ ተናግሮታል ስለዚህ ሁላችንም የሰው ልጅ ፍጥረት አንድ ነው የተፈጠረው በስድስተኛው ቀን አዳም በተፈጠረ ጊዜ አዳም ውስጥ ተፈጠረናል ከዛ በኋላ የሚወለደው ፕሮሰስ በየጊዜው በየሂደቱ ሊለያይ ይችላል እንጂ የውልደታቸው መጠን የተፈጥሯቸው ጊዜ በስድስተኛው ቀን አዳም በተፈጠረበት አዳም ውስጥ ተፈጥሯል ስለዚህ አዳም ሲወድቅ ሁላችንንም ይዞ ነው የወደቀው ስለዚህ ሐዋርያው ቅዱስ ጳውሎስ በሮሜ 3:23 ላይ ሁሉ ኃጢያትን ሰርቷልና የእግዚአብሔርን ክብር ጎሏቸዋል ይላል ሁሉ ኃጢያትን ሰርቷልና የእግዚአብሔርን ክብር ጎሏቸዋል አለ ስለዚህ ሁሉ ኃጢያት የሰራው አንዱ ኃጢያት ሲሰራ መጀመሪያ ምን አለ ኃጢያት በአንድ ሰው በኩል ወደ ዓለም መጣ አይደለ ከዛ በኋላ ደግሞ ሁሉ ኃጢያትን ሰርቷልና የእግዚአብሔር ክብርም ጎሎታል ህዝቡ ሁሉ ማን ውስጥ ነበር አዳም ውስጥ ነበር
ስለዚህ አዳም ፍሬዋን ሲበላ ይህንን ህዝብ ሁሉ የሰው ልጆችን ሁሉ ይዞ ነው የወደቀው። ከዛ በኋላ ጊዜያችንን ጠብቀን ልንወለድ እንችላለን። የተፈጠርነው ግን ዕለተ ዓርብ አዳም ውስጥ ሁላችንም የሰው ልጅ ተፈጥረዋል ነው። ስለዚህ ይሄ ትልቁ ሚስጥር ግልጽ ያልሆነለት ለአቡሄደር ይሄ ይመስለኛል ለብዙዎቻችሁ ሚስጥር የሆነው ይሄ ነው። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? ነገር ግን አለ የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎቹ በዛ ይላል። እንደዚሁም ደግሞ ሁሉ ኃጢአትን ሰርቷልና የእግዚአብሔር ክብር ጎድሏቸዋል ካለ በኋላ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋ ይጸድቃሉ አለ። ስለዚህ አዳም ምን አደረገ? የሰው ልጆችን ሁሉ ይዞ ወደቀ፣ ኃጢአት ሰራ። የኃጢአት ደሞዝ ምን ነበር? ሞት ነበር። ስለዚህ የሰው ልጅ ምን ተገባው? ሞት ተገባው። ስለዚህ ኢየሱስ ክርስቶስ ደግሞ ከሰማያት ሰማያት ወርዶ መጣ፣ ሁለተኛ አዳም ሆነ። ስለዚህ የሰው ልጆችን ዕዳ እሱ ከፈለ ማለት ነው። ስለዚህ ቤዛ ሆነ ማለት ነው። ቤዛ ማለት የሚከፈል ክፍያ ወይም ካሳ ማለት ነው። ስለዚህ የሰው ልጅ ለዛ ነው ነቢያቶች እኮ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን መጥተው የሰውን ዕዳ ሊከፍሉት ያልቻሉት ለዛ ነው። እነሱ ራሱ ሰው ስለሆኑ ዕዳ አለባቸው። አሁን አብርሃም፣ ሙሴ፣ ዳዊት፣ እነዚህ ኢሳይያስ፣ ኤርሚያስ እነዚህ ሁሉ ሊከፍሉት ያልቻሉት ሰው ናቸው። ምክንያቱም አዳም በሰራው እነሱ በደለኛ ሆኖ ነበር። ነገር ግን በደል ያላወቀው ጻድቅ የሆነው ኃጢአት የማያውቀው ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ የሰው ልጅ ዕዳ ከፈለ። የሰው ልጅ ዕዳ መክፈል የሚችለው ኢየሱስ ክርስቶስ ብቻ ነው። ስለዚህ እሱ ከፈለ። እንግዲህ ሰው በኃጢአቱ ምክንያት ሞት ተገብቶታል። በኃጢአቱ ምክንያት ተፈርዶበታል። ያንን ፍርድ ኢየሱስ ክርስቶስ ራሱ ተቀበለው። ለሰው ልጅ ሞትን ሞተ። ሰው ሞት የሚገባውን ሞተ። ስለዚህ አሁን የአዳም በደል እዚህ ምድር ላይ የለም። የአዳም ስህተት እዚህ ምድር ላይ እያንዳንዱ ሰው ላይ የለም። ሰው ሲሞት አሁን በአዳም ኃጢአት አይጠየቅም። በራሱ ባጠፋውና ባለማመኑ ምክንያት ይጠየቃል። ስለዚህ እግዚአብሔር አምላካችን በኢየሱስ ክርስቶስ በኩል ድነትን አዘጋጅቷል። ሰው በኢየሱስ ክርስቶስ በኩል እንዲድን ነው የተደረገው። ስለዚህ አሁን በኢየሱስ ክርስቶስ በኩል ሲያምን ይድናል። ሞትም ኩነኔ የለበትም። የአዳም ኃጢአት ተወግዷል ማለት ነው። ካላመነ ደግሞ ባለማመኑ ብቻ ይፈረድበታል ማለት ነው። ስለዚህ አሮጌው አዳም የለም ይላል። አዲሱን ልብስ ያውንም ኢየሱስ ክርስቶስን ልበሱ ይላል። ስለዚህ ማንም በክርስቶስ አዲስ ፍጥረት ነው ይላል። ማንም ቢሆን በክርስቶስ ኢየሱስ አዲስ ፍጥረት ነው። አሮጌው የለም። ያኛው ኃጢአተኛው አዳም የለም። ስህተት የሰራው አዳም የለም። ስለዚህ ይሄኛውን ኢየሱስ ክርስቶስን ስንቀበል አዲስ ፍጥረት እንሆናለን ማለት ነው። አዲሱ አዳሞች እንሆናለን ማለት ነው። ለዛ ነው የሐዋርያው ቅዱስ ጳውሎስ ትክክለኛ መልእክቱ ለዛ ነው። በአንድ ሰው በኩል ወደ ኃጢአት ወደ ዓለም መጣ፣ እንደዚሁም ደግሞ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሎታል። ስለዚህ ሁላችንም ኃጢአት ያሰራን አዳም ውስጥ ሆነን ኃጢአትን ሰራን። አዳም ውስጥ ሆነን ከአዳም ጋር ወደቅን። ከዛ በኋላ የምንወለደው ፕሮሰስ ነው። ታይማችንን ጠብቀን ወደዚህ ምድር እንመጣለን እንጂ የተፈጠርነው አንዴ ነው። የወደቅነውም ከአዳም ጋር አንዴ ነው። የተነሳነውም ደግሞ በክርስቶስ ኢየሱስ ስለሆነ የአዳም ኃጢአት ከፍጥረት ሁሉ ላይ ነው የተወገደው። ከምድሪቱ ላይ እርግማን ተሰበረ። የአዳም ኃጢአት ከእያንዳንዱ ሰው ላይ ተወግዷል። ስለዚህ ሰው አሁን በአዳም ኃጢአት አይደለም የሚጠየቀው፣ ሰው በክርስቶስ ኢየሱስ ባለማመኑ ነው። ምክንያቱም ኢየሱስ ክርስቶስ መንገድ እና እውነት ሕይወት ነው። ከዚህ በኋላ መጽደቅ የሚቻለው ነፃ ስጦታ የተሰጠው በክርስቶስ ኢየሱስ በኩል ስለሆነ ይህንን እድል አልተጠቀምም ማለት ነው በክርስቶስ ኢየሱስ ያላመነ ሰው። ስለዚህ ይህንን እድል ካልተጠቀመ የመንግስቱ ወራሽ አይደለም ማለት ነው። የዘላለምን ሕይወትን አያገኝም ማለት ነው። የዘላለም ሕይወት የሚገኘው ደግሞ በማመን ነው። ስለዚህ አሁንም ኡስታዙ አንድ ጥያቄ ጠይቀው ነበረ። እግዚአብሔር ኢየሱስ ክርስቶስን ሳይልከው እንዲሁ ማዳን አይቻልም ወይ የሚል ጥያቄ ጠይቀዋል። እግዚአብሔር ኢየሱስ ክርስቶስን ሳይልከው እንዲሁ ማዳን አይቻልም ወይ? ኢየሱስ ክርስቶስ ሳይመጣ እንዲሁ መዳን አንችልም ወይ የሚል ጥያቄ ጠይቀዋል። ይሄን ደግሞ በቀጣይ ክፍሌ ውስጥ በሰፊው አመጣላችኋለሁ። እስከዛ ደግሞ ብታበረታቱ፣ ሰብስክራይብ ብታደርጉልኝ እኔ ደስ ይለኛል። ምክንያቱም ቻናሌ እያደገልኝ አይደለም። ብዙ ቪዲዮችን ጀነሬት እያደረኩላችሁ ነው፣ ወደ እናንተ እያደረስኩላችሁ ነው።
ግን ላይክ የለም፣ ሰብስክራይብ የለም፣ ሼር የለም። ስለዚህ ለምታዩት ሁሉ ይጠቅማችኋልና ለእውቀትም ይጠቅማችኋልና ይሄ ደግሞ ህይወት ስለሆነ ለህይወትም ይጠቅማችኋል። እንደዚሁም ደግሞ ሌሎችን ጎረቤቶቻችሁንና ጓደኞቻችሁን የምታተርፉበት ስለሆነ ሼር እና ሰብስክራይብ እንድታደርጉልኝ ጠይቃችኋለሁ። ስለተከታተላችሁኝ አመሰግናለሁ። የጌታችንና የእመቤታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።